በ2012 የፍጻሜ ጨዋታ የስፔን፣ የጣሊያን፣ የፈረንሳይን ሰላም ይህ ሳቅ ስፖርት ነው። ሳቅ ስፖርት በሌላ ስራ ተመልሷል። መልካም ቆይታ ይሁንላችሁ። የማንቼው ስደተኛ ማርከስ ራሽፎርድ በዩኤፋ ቻምፒዮንስ ሊግ ከዴቪድ ቤካም ማንቸስተር ዩናይትድ እና ሪያል ማድሪድ በመቀጠል ለሁለት የተለያዩ ቡድኖች ማለትም ለማንቼና ለባርሳ ቀጥተኛ የፍጹም ቅጣት ምት ያስቆጠረ ሁለተኛው እንግሊዛዊ ተጫዋች መሆን ችሏል። የሰማይ ስባሪው ቨርጂል ቫን ዳይክ በሻምፒዮንስ ሊግ ታሪክ በአንድ ጨዋታ 3 አሲስት በማድረግ ሃትሪክ መስራቱን ተረጋገጠ፣ ያውም የመጀመሪያ ተከላካይ በመሆን። የቤነፊካው በረኛ አናቶሊ ትሪቡን በዩኤፋ ቻምፒዮንስ ሊግ ግብ ያስቆጠረ 5ኛው ግብ ጠባቂ መሆን ችሏል። ከዚህ ቀደም ጆርጅ በት፣ ሲናን ቦላት፣ ቪንሴንት ኤንያማ እና ኤቫን ፕሮቬዴል ከዚህ በፊት ይህን ማድረግ የቻሉ የግብ ዘብ መሆናቸው ይታወሳል። ሼባው ሊቨርፑል በሜዳው ካራባክን 6-0 ባሸነፈበት ጨዋታ 38 የግብ ሙከራዎችን አድርጓል ተባለ። ኦፕታ በዩኤፋ ቻምፒዮንስ ሊግ የግብ ሙከራ መረጃ መመዝገብ ከጀመረበት ጊዜ ወዲህ በውድድሩ በአንድ ጨዋታ ከዚህ በላይ የግብ ሙከራ ማድረግ የቻለው የጀርመኑ አለቃ ባየር ሙኒክ ብቻ ነው። ይህም በ2012 የፍጻሜ ጨዋታ ከለንደኑ ቀበጥ ከቼልሲ ጋር 43 ሙከራዎችን አድርጎ ነበር። በአንድ የሻምፒዮንስ ሊግ የውድድር ዘመን ለአርሴናል ከጋብሪኤል ማርቲኔሊ ዘንድሮ ያስቆጠራቸው 6 ግቦች የበለጠ ግብ ያስቆጠረ ተጫዋች ቴሪ ሄነሪ ብቻ ነው ሲባል ተነገረ። እሱም በ2001፣ 2002 እና በ2002-2003 ዓ.ም ያስቆጠራቸው ግቦች ሲሆን በወቅቱም 7 ግቦችን ከመረብ አሳርፎ ነበር። የለንደኑ ቀበጥ ቼልሲ ባለፉት 12 ወራት ውስጥ የስፔን፣ የጣሊያን፣ የፈረንሳይና የእንግሊዝ ሻምፒዮኖችን ማሸነፍ ችለዋል። ስትከታተሉት የነበራችሁት ሳቅ ስፖርት ነው። በሌላ ስራ ተመልሶ እስከሚመጣ መልካም ቆይታ ይሁንላችሁ። ሰላም።